ረሱል ሰለላሁ ዐለይሂ ወሰለም የተልኳቸውን ጥቅል መልእክት ሚሽን ስቴትመንት ተልኳቸውን በአንድ ሴንቴንስ ያስቀምጡታል። በአንድ አረፍተ ነገር ኢነማ ቡዒስቱ እኔ እኮ የተላኩት ሊኡተሚመ መካሪመል አኽላቅ እኔን አላህ ወደ ምድር የላከኝ የሰው ልጆች ውብ ስነ ምግባር የተላበሱ እንዲሆኑ ላግዛቸው። ግልጽ ነው። ረሱል የተላኩት እኔ እናንተን አምራች ትውልድ ሊያደርጉ ለዓለም ለራስ ለወገን ለሀገር ጠቃሚ ሊያደርጉን ስነ ምግባራችን የተሟላ እንዲሆን ሰው አይቶነ ዲኑን የሚቀበል አይነት ውብ ሰዎች እንድንሆን የተላኩበት ዓላማ ሊኡተሚመ መካሪመል አኽላቅ። ምናልባት አንድ ሰው መሃላችን ጥያቄ ሊያነሳ ይችላል። እንዴ ረሱል ሰለላሁ ዐለይሂ ወሰለም የተላኩበት ዓላማማ ዒባዳ ሊያስተምሩን ነው እንጂ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አላህ ጅንንም ሰዎችንም የፈጠረው ለአምልኮ ነው እያለ እንዴት ስነ ምግባር ትለናለህ ሊል ይችላል። እስኪ ትንሽ ወደ ውስጥ እንተንትነው። ዒባዳ አምልኮና ስነ ምግባር ኢስላም ውስጥ ያላቸውን ቁርኝት። አምልኮ ያለ ስነ ምግባር ኢስላም ተቀባይነት አይሰጠውም። ሶላትን እንመልከት። ሶላት ከአርካኑል ኢስላም ውስጥ መሰረታዊ የሆነው የውመል ቂያማ አንድ ባሪያ ከአላህ ፊት መጀመሪያ ሂሳብ የሚተሳሰበው ሶላትን ነው። ሶላትን አላህ እንዴት እንደጠቀሳት ስሙ። ወአቂም ሰላህ ሶላትን አቁማት። ስገዳትና አቁማት ይለያያል። አቁማት ማለት አርካኗን ጠብቀ ሹሩጧን ኹሹዓን ፍራቻዋን ውዱዋን አሟልተ አቁማት። ማቆም ይሄን ካደረከው ኢነ ሰላተ ሶላት እኮ ተንሃ ትከለክላለች አኒል ፈሕሻኢ ወልሙንከር ከተጠላ ባህሪ ከመጥፎ ነገር ሶላት ታግዳለች። ሶላት ግቧ ምንድነው? እኛን ጥሩ ማድረግ በስነ ምግባር ማላበስ ነው። ሶላት ዒባዳ ነው። በል የዒባዳዎች ሁሉ አይነታ ነው። ዓላማዋ ግን ምንድነው? እኛን የተዋጣለት ስነ ምግባር ማላበስ ነው። ዘካን እንውሰድ። የዘካ ዓላማ ምንድነው? አርካኑል ኢስላም ውስጥ አንዱ መሰረት ነው። የቁል አላህ ምን ይላል ቁርአን ላይ ኹዝ ሚን አምዋሊሂም ሰደቃ አንተ ሙሐመድ ዘካን ከንብረቶቻቸው ተቀበላቸው ለድሆቹ የሚተላለፈውን ቱጠሂርሁም ወቱዘኪህም ቢሃ በዘካው ከመጥፎ ባህሪ ታጸዳቸዋል። ሀብታሙ መስጠት ሲጀምር ከስስት እየጸዳ ይመጣል። መስጠት ሁሌ ሲጀምር፣ ደሃው ደግሞ ሲቀበል አባህጅን አላህ ያኖርልኝ እያለ ከሒስድ ይርቃል። ግልጽ ነው። ወቱዘኪህም ቢሃ ታጠራቸዋል። የዘካ ዓላማ የሶላት ዓላማ ስነ ምግባር ማላበስ ነው። እኛ ሰግደን እንዋሻለን። ለምን? ትክክለኛ ሶላት አይደለም ማለት